እሺ ዛሬ የምንማረው እንዴት አድርገን ነው ጉግል ፎርምን ለምሳሌ የተለያዩ ሰዎች የተለያዩ ዳታዎችን ኢንተር አድርጎ ጉግል ፎርም እንዲሞሉ የምናደርገው የሚለውን እናያለን ማለት ነው። ይሄንን ማዘጋጀት የምትፈልጉም ሰዎች ለተለያዩ ፕሮግራሞች ለተለያዩ ዳታ ሃንድል ለማድረግ የምትፈልጉ ሰዎች እንዴት አድርገን ነው ጉግል ፎርምን የምናዘጋጀው የሚለውን እናያለን ማለት ነው። ስለዚህ እንዲህ ብለን እንጽፋለን ጉግል ፎርም ብለን ከዛ ፎርምስ ብለን እንላለን ከዛ ኢንተር እናደርጋለን። ካስፈለገ እዚህ እንመጣለን። እዚህ መተን ይሄንን እንጎትታለን በሞባይላችን የምንጠቀም ማለት ነው። ካልሆነ ደግሞ ይሄንንም ነክተን ጉግል ፎርም የሚለው ይመጣልናል ማለት ነው። ከዚህ ካለው እንድንጠቀም እላለሁ። ስለዚህ ራይት ክሊክ እናደርግና ወደዚህ ወደ ፎርሙ ይወስደናል ማለት ነው። ምሳሌ ብላንክ ፎርም ኮንታክት ኢንፎርሜሽን ስለዚህ እነዚህ ነገሮች አሉ። አሁን እነዚህ ሪሴንት ፎርሞች ናቸው ከነቅድሙ ያዘጋጀኋቸው ነበሩ ማለት ነውና ስለዚህ እኛ እዚህ ጋር ራይት ክሊክ እናደርጋለን ወደዚህ ይወስደናል። ስለዚህ እዚህ ጋር የራሳችን ታይትል እንሰጣለን ይቅርታ በጣም ይቅርታ ታይትል እንሰጣለን። እዚህ ጋር የታይትሉን ምን እንበል my first ፎርም እንበል my first ፎርም እንበል እቺን ደግሞ ያው ካፒታል እናድርጋት ከዛ ቦልድ ማድረግ እንችላለን። ይሄንን ቦልድ ከዛ ካስፈለገ ኢታሊክ ማድረግ እንችላለን። ስለዚህ አሁን ቀጣይ ላይ ኩዌሽነሪ መልክ ነው ማዘጋጀት የፈለግነው በምን መልክ ነው? ስለዚህ እዚህ ጋር መተን አድን የሚለውን እንነካለን ማለት ነው። አድ የሚለውን ከነካን በኋላ መልቲፕል ቾይሶች ይኖራሉ። ለምሳሌ ሾርት አንሰር በፓራግራፍ እንድንጽፍ ቼክ ቦክስ ማድረግ እንችላለን። ድሮፕ ዳውን ስለዚህ ፋይል አፕሎዶችንም መጨመር እንችላለን። እኛ ግን ለአሁኑ ሾርት አንሰር የሚለውን እንመርጣለን። ስለዚህ እዚህ ጋር ፈርስት ኔም የሚለውን እንመርጣለን። ከዛ እዚህ ጋር ሴሌክት አድርገን እኔን ቦልድ እንዲያደርግ እናደርግና ቀጣዩንም እንዲያመጣልን አሁንም ምንድነው አድ እናደርጋለን። ከዛ ወደ ቀጣዩ ወስደናል። ላስት ኔም ይሄንንም ሴሌክት አድርገን ቦልድ እንዲያደርግ እናደርግ። ከዛ በኋላ ቀጥለንም ደግሞ ሌላ ላይ ማስገባት አሁንም ምን እናደርጋለን አድርገን እዚህ ጋር ምን እንላለን ማለት ነው ፖይንት ነምበር ስለዚህ ስልክ ቁጥር እዚህ ጋር ስልክ ቁጥር የሚለውን አሁንም ይሄንን ምን ማድረግ እንችላለን ማለት ነው። ሴሌክት አድርገን ቦልድ እንዲያደርግልን እናደርግና ቀጣይ ሲያስፈልግ ነው ማለት ነው። ወይም ለምሳሌ ተማሪዎች ሆኖ ዲፓርት ለመሙላት ከሆነ ዲፓርትመንት የሚለውን እኔና እሺ ከዛ ዲፓርትመንት የሚለውን ሴሌክት አድርገን ይሄኛውን ምን እናደርጋለን ቦልድ እናደርጋለን። ከዛ አሁን እዚህ ላይ ሆነን ማለት ነው እዚህ ላይ ሆነን ተማሪዎቹ ላይ ያሉት ላይ ምንድነው ተማሪዎች እንዲያደርጉት የፈለግነው ምን እንዲሆን መልቲፕል ቾይስ እንዲኖር ነው የፈለግነው። ስለዚህ የመጀመሪያ ዲፓርት አለ። ለምሳሌ ዲፓርትመንት የምን ዲፓርትመንት እንዲኖር እሺ ኬሚስትሪ ከዛስ አሁንም አዳዘር የሚለውን እንካለን። እዚህ ጋር አንድ የሚለውን እንነካና እዚህ ጋር ኬሚስትሪ እዚህ ጋር ባዮሎጂ ከዛውን
ማቴማቲክስ ከዛ አሁን እንግሊሽ እንግሊሽ በቃ ስለዚህ ለአሁኑ ይሄ ይበቃናል። ስለዚህ ይሄን ያክል ካዘጋጀን በኋላ ምንድነው የምናደርገው ካልን አሁን እያንዳንዱን እናያለን ማለት ነው። እዚህ ጋር እንመጣና ምን እናደርጋለን? ፓብሊሽ የሚለውን እንካለን። ፓብሊሽ እንዲያደርገን ስለዚህ ፓብሊሽ እንዲያደርግልን ሰጥተናል። ምናልባት እዚህ ጋር አንዳንድ ነገሮች እንትን ብሎ ነውና ስለዚህ አሁን የፈለግነው ፊልም ላይ የሆነ መስጠት እንችላለን። እሺ ፊል ፈርስት ፎርም ብለን in the first form የሚለውን እንጻፍ። ስማችንን ሁሉ ነገር እዚህ ጋር እናደርጋለን እንጽፋለን። አሁን ይሄ ፓብሊሽ ሆኗል። ሊንኩን መቀበል እንችላለን። ከዛ ኮፒ ሊንኩን እናደርግና እስቲ ትክክል ነው አይደለም የሚለውን ለማየት እዚህ ጋር እንመጣና ይሄንን ሊንክ እንነካና ኮፒ አድርገን ፔስት አድርገን ከዛ ራይት አሁን ይሄ ልክ ነው አይደለም የሚለውን ለማየት ሊንኩን እንነካለን። ሊንኩ ቀጥታ ወደ የት ነው የሚወስደን? ወደዚህ ማለት ነው። ስለዚህ አሁን ስም እንጽፋለን። የሆነ ስም እንጽፋለን። ከዛ ስም አሁን ይሄን ደግሞ እዚህ ጋር እንመጣና ምን ማድረግ ነው? ቼክ በምናደርግበት ጊዜ ሪስፖንሱን በቀላሉ እናገኛለን ማለት ነው። ያው ቅድም ያለነው ሪስፖንስ አድርገን ማን እንደሞላ ማለት ነው። መረጃው ደግሞ እኛ ባዮሎጂ ዲፓርትመንት ነው ያጠናን ተመረጥነው በዚህ ቦታ ያሳይናል ማለት ነው። ለዛሬ የነበረን ይሄን ይመስላል ማለት ነው። እንዲህ አይነት ነገሮች እንዲደርሳችሁ ከፈለጋችሁ ለሌሎችም ሼር አድርጓቸው እንላለን። መልካም ቆይ